ያ የመጣንበት ምንጭ አለ አይደል? ከመጣንበት ምንጭ ያ ኃይል መጥቶ ሰውነታችን በሙሉ ይመግበናል ማለት ነው። እኔ ከዚህ በፊት ማለት ነው የነበረኝን አስተሳሰብ ልንገራችሁ። ምንበላው ምግብ ሰስታይን የሚያደርገን ነበር ይመስለኝ የነበረው ከዚህ በፊት ማለት ነው። ምንመገበው ምግብ ሚያቆየን ነበር ይመስለኝ የነበረው ከዚህ በፊት ማለት ነው። ዘን በይዘት ሂደት የተረዳሁት በዙሪያችን የሆነ ኃይል አለ። የሆነ ቦታ እጃችንን ጠቁመን የምናሳየው ሳይሆን ሁሉም ነገር መሰረት ላይ ሆኖ ሁሉን ነገር የሚመግብ የምታየው ነገር በሙሉ እንድታይ ያደረገኝ ኃይል አለ በሁሉም ነገር መሰረት ላይ ማለት ነው። ዘን ያ ኃይል መጥቶ እንዲመግበን የሚከለክለው መጥፎ ስሜት ነው። መጥፎ ስሜት ቅድም አሁን በነገርኳቸው መንገድ ያንን መጥፎ ስሜት ከዛ ኃይል እና በኛ አካል መሀል የገባውን ያንን መጥፎ ስሜት ስናነሳው ያ ኃይል መጥቶ ይመግበናል፣ ጤናማ እንሆናለን ማለት ነው። ስለዚህ ኃይሉ መጥቶ እንዳይፈስ እየከለከለ ያለው መጥፎ ስሜት ነው ማለት ነው። ባክቴሪያ፣ ቫይረስ፣ ፋንገስ ነበር እንደሱ አይደሉም። ሳይንስ አሁን ያለው ሳይንስ ማለት ነው ኢፒጄኔቲክስ፣ ኒውሮ ኢሙኖሎጂ፣ ኒውሮፕላስቲሲቲ፣ ሳይኮ ኒውሮ ኢሙኖሎጂ የሚባሉ ሳይንሶች ድሮ ማለት ነው እኛ እናስብ ከነበረበት ትንሽ ይለያሉ። አሁን ያለው ሳይንስ ማለት ነው ምንድነው አስተሳሰባችን ውስጥ ማለት ነው ብዙ ጊዜ እኛስ ስናስብ የህመም መንስኤ የምንለው ባክቴሪያ፣ ቫይረስ፣ ፋንገስ ነው የምንለው። እንደዛ አይደለም፣ ግን እውነታው እንደዛ አይደለም። ለምን እንዳልኩኝ በትንሹ ማለት ነው ላስረዳችሁ። በትንሹ ሌላ ጊዜ ዲፕ ብንገባ ቢሆንም በትንሹ ላስረዳችሁ። ምንጩን ማየት ነው። የሁሉ ነገር ምንጭ አንድ ብርሃን ነው ብለን እናምናለን። ሁላችንም ማለት ነው እናምናለን። ስለዚህ ባክቴሪያ፣ ቫይረስ እና ፋንገስ የመጡት እኛም ከመጣንበት ምንጭ ከሆነ እኛን ሊጎዱ አልተፈጠሩም ማለት ነው። ይህን መረዳት ያስፈልጋል። ባክቴሪያም፣ ቫይረስም ፋንገስም የመጣው እኛም አካላችን ከመጣበት ምንጭ ከአንድ ምንጭ ነው መጣ ነው። ስለዚህ ፈጣሪ ባክቴሪያ፣ ቫይረስ እና ፋንገስ ሲፈጥር እኛን ሊጎዳ አይደለም። ፈጣሪ ባጭሩ ማለት ነው ፈጣሪ በሽታን አልፈጠረም፣ እኛንን የፈጠር ነው በሽታን ማለት ነው። ማለት ከተፈጥሮ ጋር አልስማማም ብለን ስንል የሚመጣ ነገር ነው በሽታ ማለት ነው። ስለዚህ የህመሞች መንስኤው መጥፎ ስሜት ሰውነታችን ውስጥ ሲጠራቀም ነው። ያንን ስሜት የምናስወጣበት መንገድ አለ። በጣም ብዙ መንገዶች አሉ። ያ ስሜት ሲጸዳ፣ ሰውነታችን ሲጸዳ ምንድነው የሚሆነው? ያ ተፈጥሯዊ ኃይል መጥቶ ይመግበናል። ዘንዋት ጤናማ ሆነን እንኖራለን ማለት ነው። ይህንን ነው እየሰራው ያለሁት ማለት ነው። እና ብዙ ሰዎች ማለት ነው ወዲያው የሚድኑ ሰዎች አሉ። የሚገርማቸው ነገር ማለት ነው መድኃኒት ተጠቅመው ብዙ ጊዜ ተደጋግመው ተጠቅመው ያልዳኑ ሰዎች ኤክሰርሳይሱን ሳሳያቸው ወዲያው ይሻላቸዋል። የሚገርማቸው ነገር ማለት ነው ወዲያው የሚሻላቸው ሰዎች አሉ። በጊዜ ሂደት ደግሞ ኤክሰርሳይሱን በደንብ እየሰሩ የሚድኑ ሰዎች አሉ። ምንም ሳያደርጉ ማለት ነው፣ ምንም ወጪ ሳያወጡ እዛው ቤታቸው ቁጭ ብለው ኤክሰርሳይሱን ይሰራሉ። አስተሳሰባቸውን፣ የሚያስቡትን ሀሳብ፣ ያንን ሀሳብ ሲያስቡ የሚሰማቸውን ስሜት እንዲቀይሩ እነግራቸዋለሁ። ዘንድ የሰዎቹ ጤና ይመለሳል ማለት ነው። ይሄ ነው የምናደርገው። ስለዚህ ጥሩ ምግብ መመገብ ዳይት የምንለው ማለት ነው ጤናማ የሆነ አመጋገብ፣ ኤክሰርሳይዝ፣ ጥሩ የሆነ ንፋስ ወይም አየር ያለበት ቦታ መኖር ቅጥያ ነው እንጂ ዋና ነገር ሊሆን አይችልም ማለት ነው። እነኚህ አሁን የነገርኳቸው ነገሮች ተጨማሪ ነገር ነው እንጂ ዋና ነገር አይደለም። ዋናው ምንድን ነው? ከምንጩ ጋር መሆን ነው። ከመጣንበት ምንጭ ጋር መስማማት፣ ከተፈጥሮ ጋር መስማማት ነው የመጀመሪያው ጤናማ ለመሆን የሚረዳን ነገር ማለት ነው። ከምንጫችን ጋር ከተስማማን የመጣንበትን ምንጭ በውስጣችን
ኤክስፒሪየንስ ካደረግን ሰውነታችን ውስጥ አንታመምም። ሶ ከዛ በኋላ ያለው ኤክሰርሳይዝ ብትሰሩ፣ ጥሩ አመጋገብ ብትመገቡ፣ አስተሳሰባችሁም በእርግጥ ያው የኛው በጣም ያስፈልጋል። አስተሳሰብ የሚባለው በጣም ያስፈልጋል። ሶ እኔ ይሄኛውን እውነትን መረዳት ብዬ ነው የማስተምረው ማለት ነው። እውነት ከእውነት ጋር መሆን ማለት ነው። ከእውነት ጋር ሆኖ ሰው አይታመምም። የምሬድ ነው ብላችሁ እውነት ስል ከዛ ምንጭ ጋር ሆነው ማለት ነው። ከዛ ምንጭ ጋር እንዳንሆን እየከለከለን ያለው ምንድን ነው? መጥፎ ስሜት ወይም ከዚች ምድር ያገኘነው እውቀት ነው። እምነታችን ማለት እምነት ስል ሃይማኖት ማለት አይደለም። ስለ በሽታ ለምሳሌ የምናምነው እምነት ጤናችን ላይ በጣም ትልቅ ተጽዕኖ አለው። ይሄ የሚታወቅ ነው። በመቀጠል አስተሳሰባችን ደግሞ የሚመጣው ከእምነታችን ነው። ከአስተሳሰብ ቀጥሎ ደግሞ ስሜት፣ ሰውነታችን ውስጥ ያለው ስሜት፣ ሀሳብ እና በኃላፊ ጊዜ ውስጥ ያለ ሚሞሪ ማለት ነው። የምናስታውሰው ትውስታ መጥፎ ከሆኑ እነሱ ናቸው ጤናችን ላይ ተጽዕኖ የሚያመጡት ማለት ነው። ፕላስ ደግሞ ያልነገርኳችሁ ምንድን ነው? ሰዎች ኃላፊ ጊዜ ውስጥ ያለው መጥፎ ነገር ብቻ አይደለም የሚጎዳቸው ሰዎችን። ስለ ወደፊት ሲያስቡ መጥፎ ስሜት የሚሰማቸው ሰዎች አሉ። ያ ማለት ምን ማለት ነው? ኃላፊ ጊዜ ውስጥ የሆነ ነገር አስቦ አልሳካ ሲሏቸው ያ ነገር አለመሳካቱ ስለ ወደፊት ሲያስቡ ደግሞ እንደዛ አይነት ነገር ይከሰት ይሁን ብሎ የሚጨነቁ ሰዎች አሉ። በእርግጥ ሁላችንም እናስባለን ስለ ወደፊት፣ ግን ከማሰብ አልፎ ወደ ጭንቀት መግባት እሱኛው ነው ሰውነታችን ላይ ህመም ሆነው ማለት ነው። ስለዚህ ምንድን ነው ኃላፊ ጊዜ ውስጥ ያለው መጥፎ ትውስታ እና ስለ ወደፊት ስናስብ የሚሰማን መጥፎ ስሜት መስተካከል አለበት ማለት ነው፣ ሰው ጤናማ ለመሆን። ይህንን ነው እያደረግኩኝ ያለሁት ማለት ነው። በጣም ብዙ ሰዎች ሲጠይቃቸው ይነግሩኛል በቃል ይህን ነገር ማለት ነው። መጥፎ ስሜት ነው በቃ በህይወታቸው የተከሰተ መጥፎ ክስተት፣ ወይ በልጅነታቸው ወይ በህፃንነታቸው የተከሰተ ወይ በማደግ ሂደት በህይወታቸው የተከሰተው ነገር እሱኛው ነው አሁን ላይ ተጠራቅሞ መጥቶ ሰውነት ላይ ህመም የሚሆነው። ያኛው ኃላፊ ጊዜ ውስጥ የተከሰተው ስሜት መጽዳት አለበት። አእምሮ ብሩህ በሆነ መንገድ ስለ ወደፊት ማሰብ አለበት፣ በፖዚቲቭሊ ማለት ነው። ስለ ወደፊት እንዳናስብ ወደኋላ የሚጎትተን የኃላፊ ጊዜ አስተሳሰብ እና መጥፎ ስሜቶች እነሱን ማጽዳት ያስፈልጋል ማለት ነው። ይህንን ነው እያደረግኩኝ ያለሁት።